መዝሙር 62 የሚረዳችሁ ስራ ከሌላችሁ ስራ እንዲኖራችሁ ያደርጋችኋል። ገንዘብ ከሌላችሁ ገንዘብ እንዲኖራችሁ ያደርጋል። ማንኛውም የምትፈልጉት ነገር ቢሆንም እንኳን ለምሳሌ ለስራ ለገንዘብ የሚሆን የመዝሙር ክፍል ነው። ስለዚህ ይሄ ማለት ግን ልባችሁ ንጹህ ሳይሆን ራሳችሁን በንጽህና ሳትጠብቁ እግዚአብሔርን በቸርነት ሳትለምኑት እንዲሁ ዝም ብላችሁ እንደ ድግምት አይደለም የምትጸልዩት። ይሄ መዝሙረ ዳዊት የእግዚአብሔር ቃል እንጂ ድግምት ስላልሆነ ልባችሁ ንጹህ ሆኖ እግዚአብሔርን በተሰበረ መንፈስ ሆናችሁ ይሄ ነገር የለኝም ይሄን ሙላልኝ ብትሉት እግዚአብሔር ይሄንን ነገር ያስተካክላችኋል። ልባችሁ ንጹህ አድርጋችሁ በንጽህና ሆናችሁ እግዚአብሔርን በዚህ መዝሙር ብትጠይቁት ስራ ከሌላችሁ ስራ እንዲኖራችሁ፣ ትዳር ከሌላችሁ ትዳር እንዲኖራችሁ፣ ገንዘብ ከሌላችሁ ገንዘብ እንዲኖራችሁ ያደርጋል ይሄ መዝሙር ክፍል። በአጠቃላይ ግን ስራ ካገኛችሁ ገንዘብ ይኖራችኋል። ስለዚህ ይህን የመዝሙር ክፍል ትዳር፣ ገንዘብ ብትፈልጉ እግዚአብሔርን በተሰበረ መንፈስ ሆናችሁ አምላኬ ወይ ይሄ የለኝምና ይሄን ሙላልኝ ብትሉት እግዚአብሔር በቸርነቱ ይሄንን ያደርግላችኋል ማለት ነውና በየዕለቱ ሶስት ጸልዩት ነገሮችን ለማድረግ ስትሞክሩ ማለት ነው። ስለዚህ ነገሮችን ከመፈለጋችሁ በፊት የመጀመሪያው ነገር ጸሎት ይቀድማል። በጸሎት እግዚአብሔርን ከጠየቃችሁት ሊሆን ያለው እንዲሆን ያደርጋል። የማይሆን ከሆነ ደግሞ ጊዜያችን እንዳይደክምና የሚያስፈልገን ነገር እግዚአብሔር በሌላ መንገድ እንዲመጣ ያደርገዋልና መጀመሪያው ጸሎትና ከእግዚአብሔርን መጠየቅና መጸለይ ያስፈልጋል ማለት ነው። ሌላው ይህ የመዝሙር ክፍል የሚረዳን በቤታችን ውስጥ በረከት፣ በገንዘባችን በሀብታችን ላይ በረከት እንዲኖር ያደርጋል። እግዚአብሔርን በመዝሙረ ዳዊት ጸልያችሁት የማይሳካ የማይሆን ነገር የለም። ግን ከዛ በፊት ንስሐ ራሳችሁን በንስሐ አጥባችሁ ንስሐ ገብታችሁ ወደ እግዚአብሔር ቀርባችሁ ስጋው ደሙንም ደግሞ እየተቀበላችሁ መሆን መቻል አለበት። ራሳችሁን በንጽህና መጠበቅ ያስፈልጋል። በተቻለን መጠን የሰው ልጆች ነን፣ ሰዎች ይወድቃሉ ይነሳሉ። ግን እግዚአብሔር ሁሉ ጊዜም ከኛ ጋር እንደሆነና አብሮን እንደሆነ ማመን መቻል አለብንና በመዝሙረ ዳዊት በተለይ ደግሞ ቅን ልቦና ያለው ሰው መዝሙረ ዳዊት ለመጸለይ እና ቢጸልይ እግዚአብሔር አምላክ ይረዳዋል። በአጠቃላይ ልቦናችን ሰዎችን ለመጉዳት ክፋት ከሌለበት እግዚአብሔር ሁሉ ጊዜም ረዳታችን ነውና ወደ እግዚአብሔር እንድንቀርብ ከሚያደርጉን የጸሎት ክፍሎች አንደኛው ደግሞ መዝሙረ ዳዊት ነው። ስለዚህ ሁሉ ጊዜም ቢሆን የዕለቱን መዝሙረ ዳዊትን በተጨማሪ አብራችሁ መጸለይ መርሳት የለባችሁ ማለት ነው። ስለዚህ እነዚህ የመዝሙር ክፍላት ለእነዚህ አገልግሎቶች ልትጠቀሙባቸው የምትችሏቸው የመዝሙር ክፍሎች ናቸው ማለት ነው። ከጅማሬ እስከ ፍጻሜ አብሮን የቆየ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።